ዓመትን እየተካ ይገሰግስ ይዟል። ሙሐመድና አጋሮቹ የሚደርስባቸውን ችግርና ሰቆቃ ሁሉ በትዕግስትና በጽናት ለማስተናገድ ተማምለዋል። ማዕቀቡ በተጣለ በ3ኛው ዓመት የምእመናን እናት ኸዲጃ ከዚህ ዓለም በሞት ተለዩ። አቡ ጧሊብም ሐዘን ሲገዘግዛቸው ከቆዩ በኋላ ለሞት ያበቃቸው ህመም አስተኛቸው። ይህ ዓመት የሐዘን ዓመት በመባል ይታወቃል። ሂሻም ሱሄይብ ይህ ሁሉ ምንድን ነው? ይህን የማዕቀብ ሰነድ መቅደድ እንሻለን። ይህን ሰነድ አውርዱ። አንዳችሁም የመሐመድ ወገን አይደላችሁ። ስለዚህ ጉዳዩ አይመለከታችሁ። ከእናንተ ጋር መጋጨት አንሻም። እናንተ የበላችሁ ወገኖቻችን ከጋራው ጀርባ አብርሃም ሲያልቁ ማየት አንሻም። የመካ መኳንን ተስማምተው ያጸደቁት ሰነድ ነው። ልታዩት አቅማችሁ አይፈቅድም። ወደ መጣችሁበት ተመለሱ። በሉ እንግደደው። ይህ በሌሊት የተሸረበ ሴራ ነው። ታምር ነው የምትሹት? እነሆ ከፊታችሁ ላይ ተፈጽሟል። ከአላህ ፍጡራን ደካማዋ የፈጸመችውን ታምር ተመልከቱ። የመካ መኳንንት ሆይ ይህቺ ደካማ ፍጡር አዋረደቻችሁ፣ ትዕቢታችሁን ሰበረች፣ ጉራችሁን ከንቱ አስቀረች። ከሰነዳችሁ ምን እንደቀረ ተመልከቱ። ኃይላችሁ፣ ጭካኔያችሁ፣ ጉራችሁ ለዘመናት የገነባችሁት ሁሉ የአላህን ክብርና ልዕልና ለማጉደፍ ቅንጣት ታክል አቅም የለውም። ቁረይሽ ሆይ የጻፋችሁትን ሰነድ ተመልከቱ። ጽሑፉ ሙሉ በሙሉ ጠፍቷል። የቀረው አንድ ቃል ብቻ ነው። በአላህ ስም وقدمنا إلى ما عملوا من عمل فجعلناه هباء منثورا صدق الله العظيم የመካ መኳንንቶች መሸሻ የላችሁ። ጊዜው በእናንተ ላይ እየፈረደ ነው። የሚገርም ነው። አንበሳ ዳኙ ሐምዛ ነፍሳትን መልቀም ጀመረ። ምን አልሽንድ? እንደ ዛሬው ነገም ታፍሪያለሽ። እንግዲህ በሕይወት ብዙ አልቆይም። መሞቻዬ ተቃርቧል። ይህን ልነግራችሁ አልጠራኋችሁም ወገኖቼ። ከኔ በሕይወት መኖር ወይም መሞት የበለጠ ከባድ ለሆነ ብርቱ ጉዳይ ነው የሰበሰብኳችሁ። ሙሐመድን ከእናንተ ጋር እርቅ ያወርድ ዘንድ አናግሬዋለሁ። የማንችለውን ነገር እየጠየቀን እንዴት እርቅ ሊወርድ ይችላል? አማልክቶቻችንን መስደብ እንዲያቆም ይንገሩት። እርሱ የእኛን እምነት አይንካ፣ እኛም የእርሱን እምነት አነካ። በዚህ ከተስማማ የሚለውን ለመስማት ዝግጁ ነን። አንዲት ቃል ብቻ እንድትቀበሉን የጠየቃችሁ። ከፈለገ አንድ አይደለም 10 ቃል እንቀበላለን። አንድ አምላክ የሚለውን ፈሊጥ ግን ፈጽሞ አንቀበልም። ቃሉን መስማት ይህን ያህል ያስፈራሃል እንዴ? ይህች ክህደት ያየለባት ሌላ መሸሻ ይገኝ ይሆን? تكاثرت الأحزان بالأمس
ሐዘን ተደራረበብኝ። ትናንት ኸዲጃን ቀበርን። ለኔ እናቴ ነበረች። ዛሬ ደግሞ አባ ጣሊብን። ከእንግዲህ መካ ውስጥ ማን ጥላ ከለላ ይሆነናል? ይህም በመሆኑ መልእክተኛው ከመካ መራቅ ይፈልጋሉ። በቅርቡ ወዴት? ወደ ጧይፍ መሄድ ይሻሉ። አቡ ሱፊያንም አቡ ጀህልም አቡ ለሀብም ወደ ሌሉበት ጧይፍ። ነቢዩና የጉዲፈቻ ልጃቸው ዘይድ ከቁረይሽ ተስፋ በመቁረጥ የጧይፍ ነዋሪዎች ከሆኑት የሰቂፍ ጎሳ ሰዎች ዘንድ አጋርና መጠጊያ ለመሻት የአረቢያ ሁለተኛ ታላቅ ከተማ ወደ ሆነችው ጧይፍ አመሩ። ግና መልካም አቀባበል አልጠበቃቸውም። ክርስቲያን አገሬም ነው ይባላል። ለነብዩ ስጣቸው። ከእግራቸው ብዙ ደም ይፈሳል። ዱዓ ላይ ናቸው። اللهم إليك أشكو ضعف قوتي وقلة حيلتي وهواني على الناس يا أرحم الراحمين. أنت رب المستضعفين وأنت ربي. إلى من تكلني؟ إلى بعيد يتجهمني أم إلى عدو ملكته أمري؟ إن لم يكن بك غضب علي فلا أبالي، ولكن عافيتك هي أوسع لي. أعوذ بنور وجهك الذي أشرقت له الظلمات وصلح عليه أمر الدنيا والآخرة من أن ينزل بي غضبك أو يحل علي سخطك. لك العتبى حتى ترضى، ولا حول ولا قوة إلا بك. ከዚህ ቦታ እንዲርቁ ንገራቸው። ጧይፍ አይሆናቸውም። ከዚህ የባሰ ክፉ ቀን አጋጥሟቸው አያውቅም። አላህ የነቢዩን ልመና ተቀበለ። የተወሰኑ የእስሪብ ሰዎች እስላምን በመቀበል በዚያው ዓመት ከነቢዩ ጋር በሚስጥር ቃል ተጋቡ። በቀጣዩ ሐጅ የዘመናት ባላንጣ የነበሩት አውስና ኸዝረጅ የተባሉ የመዲና ጎሳዎች አባላት ለነቢዩ ጥላ ከለላ የሆኑ ዘንድ ቃል ኪዳን ለመፈጸም ወደ ነቢዩ ይጎርፉ ጀመር።
ነቢዩ ወደ መዲና እንዲሰደዱና ከተማዋን ስር ከሰደደ ጥላቻና ጥፋት እንዲታደጉ ብርቱ ፍላጎት አድሮባቸዋል። ይሁንና ቃል ኪዳኑ ይፈጸም ዘንድ ይዘቱ ለመዲናውያን ግልጽ መሆን ነበረበት። እናም ረጋ በሉ ወገኖቼ፣ የቃል ኪዳኑን ክብደት ተረዱ። ቃል የምትጋቡት ከመላው የአረብ ጣዖታውያን ጋር ለመፋለም ነው። አማኝ ስደተኞችን ወንድሞቻችሁ ልታደርጉ፣ ከሃዲያንን ደግሞ የቅርብ ዘመዶቻችሁ ቢሆኑም እንኳ በጠላትነት ልትፈርጁ ነው። ቃል የምትጋቡት የድንጋይና የእንጨት ጣዖቶቻችሁን ሰባብራችሁ እሳት ውስጥ ልትማግዱ ነው። ወገኖቼ ሆይ ይህን ሁሉ በትዕግስትና በጽናት እንወጣለን ካላችሁ ቃል ኪዳኑን ፈጽሙ። ለነፍሶቻችሁ የምትፈሩና የምትሳሱ ከሆነ ግን አትፈጽሙ። በእውነት በላከህ ጌታ ስም እንምላለን። ለራሳችን ለቤተሰቦቻችንና ለንብረታችን የምናደርገውን ያህል ጥበቃ ለአንተም እናደርጋለን። በዚህ ሁሉ ተስማምተን ከነብዩ ጋር ቃል ኪዳን እንፈጽማለን። ከዚህ ቃል ኪዳን ያፈገፈገ ተጎጂው ራሱ ብቻ ነው። እኛ የአውስና የኸዝረጅ ነገዶች አላህንና መልእክተኛውን ምስክር በማድረግ የአላህን መልእክተኛ ከልብ ለመታዘዝ ኢስላምን በሕይወታችን በልጆቻችንና በገንዘባችን ለመርዳት ወደኛ ለሚሰደዱ ወንድሞቻችንም ልቦቻችንንና ቤቶቻችንንም ከፍተን በፍቅር ለማስተናገድ እነሆ ቃል እንገባለን። በብርሃን የሚተካበት ቀን ደረሰ። ስደተኞች በቡድን እየሆኑና ልቦቻቸው በአላህ ቃል ተሳስረው ወደ መዲና ተመሙ። በአላህ መንገድ ከተሰደዱት መካከል ዑስማን ኢብን አፋን፣ አብዱራህማን ኢብን አውፍ፣ ዑበይዳህ ኢብን አልጀራህ፣ ዑመር ኢብን አልኸጣብና ሌሎችም ከቁረይሽ መሳፍንት ቀድመው እምነትን የተቀበሉት ይገኙበታል። የስደተኞቹ ቁጥር 70 ያህል ይሆናል። ሁሉም የታሪክን ሂደትና የሰውን ልጅ የህይወት ጉዞ ማስተካከል፣ የዓለምን የተበላሸ ገጽታ መለወጥ በሚያስችላቸው ጎዳና ላይ መጓዝ ጀመሩ። ግና የአላህ መልእክተኛ ገና መካን አልለቀቁም። ሁሉም ስደተኞች መካን በሰላም መልቀቃቸውን እስኪያረጋግጡ ድረስ እዚያው መቆየትን መርጠዋል። አላሁ አክበር። የኢስላማዊው የቀን አቆጣጠር የአላህ መልእክተኛ ከመካ ወደ መዲና ስደት በወጡበት ቀን አንድ ብሎ ይጀምራል። መሐመድ ህዝብ ሆኗል። መዲናን በእጁ አስገብቷል። ከወገኖችህ ጋር በቃል ኪዳን ሲተሳሰር አንተ ታንቀላፋለህ። ኢብን ሰሉል በምቹ ፍራሽ ላይ ተኝተህ ስታለም እርሱ መዲናንም ንጉስነትንም ሊነጥቀህ ተቃርቧል። በእኔ አትሳለቅ አቡ ሱፊያን፣ እናንተ መዳፉ ውስጥ ገብታችኋል። ክፍለቶቻችሁ ተደብቀው ወይም አዲሱ የመዲና አለቃ ፈቅዶላቸው ካልሆነ በቀር ወደ ሶሪያ ማለፍ አይችሉም። አንተስ ምን ልታደርግ አስበሃል? ረጋ ብዬ ጠብቃለሁ። እስከ መቼ? አረቦች ከእናንተ ጋር ወግነው ይህን ሰው እስክታጠፉና ወደ ቀድሞ ሁኔታችሁ እስክትመለሱ ድረስ። እስከዛ ያንተ ሚና ምን ይሆናል? ኢስላምን እቀበላለሁ። ዛሬ በመካ የሆነ ሁሉ ይሆናል ብሎ ማናስቦ ነበር። ይህ ግን በየስሪብ አይሆንም። የስሪብ መስዋዕትነትን ትሻለች። ንፍቅና ነው። አዎ ኒፋቅ ነው። እመቤት ሂንድ ማስመሰል። ግን ሰሉል ሊሰሉ በቀን 5 ጊዜ በግንባሩ መሬት ሊደፋ አላምንም። ይህ ሁሉ ሳያስፈልግ ነገሮች መልክ ሊይዙ ይችላሉ። ኢብኑ ሰሉል፣ ከዚህ በፊት ያላሰብነው አንድ ጠቃሚ ስልት ነድፈናል። ሙሐመድ በቅርቡ ይገደላል። ኑና ተመልከቱ። ሙሐመድን ለመግደል አስፈላጊውን ሁሉ ዝግጅት አጠናቀናል።
ከየጎሳው ጠንካራ ወጣቶችን ለዚሁ ተግባር አዘጋጅተናል። ልጅ ኢክሪማም ከነርሱ ጋር ይሰለፋል። ሁሉም እንደ አንድ ሰው ሆነው ይመቱታል። ደሙም በሁሉም ጎሳዎች ይበተናል። በዚህ ሐሳብ እንደምትስማሙ ነው። የሚሳካ አይመስለኝም። ጥሪው የበለጠ በርትቶ እንደሚቀጥል ይሰማኛል። ግን እኮ ያ በልሃ ከምክድ ነገሩን የሚቋጭ ነው። አዎ፣ እስከ ወዲያኛው ያዳፍነዋል። አሊ በመሐመድ ቦታ ተኝቶ ሊገኝ ራሱን መስዋዕት ሊያደርግለት ተዘጋጅቶ ከስንቱ ጋር ነው እየተዋጋን ያለነው? የትም አያመልጥም። በየጎዳናዎቹ ጠባቂዎችን አሰማርተናል። ከፊት ለፊቱ የሚጠብቀው በረሃ ነው። መሐመድን ከነ ህይወቱ ወይም ገሎ ያመጣ 100 ግመል ይሸለማል። ቁጥራቸው 3 ነው። መሐመድ፣ አቡበክርና በረሃውን ጠንቅቆ የሚያውቀው መንገድ አመልካቻቸው ኡረይቂድ። እንሂድ። እዚህ ምን ትሰራላችሁ? የመዲና መንገድ በዚህ ነው። ዱካቸው የሚያመለክተው በዚህ ነው። በደዌዎች ወደ ምዕራብ ይሄዳሉ። አሳምሮ የማውቀው ጉዳይ ነው። አዎ ልክ ነህ። እንዳንተ ያለው ያውቃል። የአሞራ ዱካ እንኳ ሽተህ ታውቃለህ ይባላል። ከእነርሱ ጋር እንሂድ። ሙሐመድ ውጣ። ከነ ህይወትህ መካ ልንወስድህ ቃል እንገባለን። ተጠንቀቁ፣ በአውሬዎች የተሞሉ ዋሻዎች ናቸው። ሙሐመድ ተጋልጠሃል፣ ውጣ። እዚህ ውስጥ ሊኖር አይችልም። ይሄ ሸረሪት ድር አልተበጠሰም። ይህችም እርግብ እንቁላል በመጣል ላይ ናት። እዚህ ውስጥ ፈጽሞ ሊሆኑ አይችሉም። ይህን ሁሉ መንገድ በከንቱ ደከመ። ወደ የስሪፍ ደቡብ አቅጣጫ እንጓዝ። የአላህ ጥበብና ችሎታ እጅግ የላቀ ነው። ሙሐመድን ከከሃዲያን እይታ የጋረደባቸው ደካማ የሸረሪት ድር ብቻ ነበር። በወቅቱ አቡበክር የነቢዩና የእስላም የወደፊት ዕጣ ፈንታ አስጨንቋቸው በፍርሃት ተውጠው ነበር። ይሁንና ነቢዩ ሙሐመድ ባልንጀራዬ አቡበክር ሆይ ሐዘን አይግባህ፣
አላህ ምንጊዜም ከኛ ጋር ነውና ሲሉ በፍጹም እርግጠኝነት ተናገሩ። ነብዩ ባልንጀራቸው አቡበክርና መንገድ መሪያቸው ከዚህ ዋሻ ውስጥ አንድ የጭንቅ ቀን ካሳለፉ በኋላ መንገድ አሳብረው በረሃውን እያቆራረጡ ወደ መዲና ጉዞ ቀጠሉ። መዲና ውስጥ ሙስሊሞች የነብዩን መምጣት በጉጉት ይጠባበቃሉ። ልቦቻቸውን ፍርሃትና ናፍቆት ሊያፈርሷቸው ተቃርበዋል። የሚታይ ነገር አለ? የለም፣ ምንም ነገር አይታይም። ስጋት አለኝ። መንገድ ላይ ምን አግኝቷቸው ይሆን? መልእክተኛው ነውና አላሁ አክበር! የአላህ መልእክተኛ አላሁ አክበር! ሂድና ቤቱን አዘጋጅ። ከመጣ በኋላ ከመጣደፍ ይሻላል። የአላህ መልእክተኛ መዲና እንኳን በሰላም ደረሱ። እንኳን በሰላም ደረሱልን። የአላህ መልእክተኛ ሆይ እኔ ዘንድ ይረፉ። ቤቴ ከየስሪብ ቤቶች ሁሉ የተከበረ ነው። ፈቃዶ ከሆነ ለእርሶ ማረፊያነት ከየትኛውም ቤት የተመረጠ ነው። بل في داري يا رسول الله. የየስሪብ ሰዎች ሆይ አንሷሮችም ስሙ። የአላህ መልእክተኛ አንዳችሁን ከአንዳችሁ አያበላልጡም። ወገኖቼ ስሙ። የአላህ መልእክተኛ ለግመሏ መንገድ ልቀቁላት፣ ማረፊያ ከሚሆን ቦታ ላይ እንድትቆም ታዛለች ብለዋል። ግመሏ የምትቆምበት ቦታ የነብዩ መስጊድና ቤት ይሆናል።
መፍትሄ ነው። ለግመሏ ምርጫ የማይስማማ አንድም የለም። በአላህ ስም የነብዩን ቤት እንገነባለን። እዚህ ቦታ ላይ አላህ በብቸኝነት ለመጀመሪያ ጊዜ የሚመለክበትን ቤት እንገነባለን። የአላህ መልእክተኛ ድንጋይ በትከሻው ይሸከማል። ጉዞ ያደከመው ይበቃል። አረፍ በል አንተ፣ አረፍ በል። ለስራው እኛ እንበቃለን። ስራውን ለማቆም አሻፈረኝ ብሏል። ስራ ኢባዳ መሆኑን ሊያስተምሩን ነው። እድሜው እኮ 53 ነው። ያንተ እድሜ ስንት ነው? በአላህ ፍቃድ ስራው ተጠናቀቀ። ሰዎችን ወደ ሰላት እንዴት እንጥራ? ዑመር ኢብኑ ኸጣብና ሌሎች ጥቂት አማኞች እንደሚያደርጉት አንድ አማኝ ድምፁን ከፍ አድርጎ ጥሪ ቢያሰማስ? የአላህ መልእክተኛ በዚህ ከተስማሙ መልካም ነው። ነብዩ ተስማምተዋል። አዎ በሰው ድምጽ ይሆናል። አንተን መርጠዋል ቢላል።
እኔ አታመንታ ቢላል፣ የነብዩ ፍላጎት ይሄው ነው። الله أكبر الله أكبر الله أكبر الله أكبر أشهد أن لا إله إلا الله أشهد أن لا إله إلا الله أشهد أن محمدا رسول الله أشهد أن محمدا رسول الله حي على الصلاة حي على الصلاة حي على الفلاح حي على الفلاح الله أكبر الله أكبر لا إله إلا الله የእምነት ወንድሞቼ ሆይ የአላህ መልእክተኛ ስደተኞችንና አንሷሮችን ሁለት ሁለት እየሆኑ ለአላህ በሆነ ወንድማማችነት እንዲጣመሩ አዘዋል። እያንዳንዱ የመዲና ሰው ከስደተኞቹ አንዱን ይቀፍ፣ ወንድም አድርጎም ያዘው፣ ሀብት ንብረቱንም ያጋራው። በሉ ተቃቀፉ፣ ለአላህ በሆነ ወንድማማችነት ተጣመሩ። ቤቴን ለአንድ ባሪያ አጋርቼን የተመለስኩት። እንካዬና አንብብ። መሐመድ ራሱን ከስልጣን ኮርቻ ላይ አፈናጧል። ከእናንተ ዘንድ ያለው የልጄ ሁኔታ እንዴት ነው? ለስግደት የተጠመደ በሬ ሆኖልሃል። እጅን አያቃጥልህም? ካልተቆራረጠ ቤቱን እንዳለ ያቃጥለዋል። መንግስት ሆኗል። በየዕለቱ አዋጅ ያዘንባል። ኢስላምን ከነገድ ወይም ከጎሳ ወገንተኝነት በላይ እንደሆነ አውጇል። ይህ ምንድን ነው? የቁረይሽና የኢስሪብ አማኞች እንዲሁም እነርሱን የተከተሉ ከእነርሱ ጋር የወገኑና አብረዋቸው የታገሉ ሁሉ አንድ ህዝብ ናቸው። ይህች አባባል እንዳታታልል። የአረብ ጎሳዎችን አንድ ማድረግ ፍጹም አይቻልም። ይልቅ ጉዳዩ ያለው እዚህ ጋር ነው። ጎረቤት እንደ ቤተሰብ ነው። ወንጀል አትስራበት። የእርሱን መብት የሚነካ መስሎ የሚታይህን ምንም ነገር ሳታስፈቅደው አትስራ። እርሱ የሚለውን ከማድረግ የሚመለሱ አይደሉም። ሙስሊሞችና አይሁዶች እኩል እንደሆኑ ደንግጓል። ስለ የስሪብ አይሁዶች ያሰፈረውን ድንጋጌ አንብብ። አይሁዶችና ሙስሊሞች እምነታቸውን በነጻነት ያራምዳሉ። ገንዘቦቻቸውንና ነፍሶቻቸውም የተጠበቁ ናቸው። በደልና ዝሙት የሚፈጽሙት ሲቀሩ ተመልከት። ሴት ልጅ እንድትወርስ ያዛል። በርካታ መብቶችንም ሰጥቷታል። ለግመል ብቻ ነው መብት ያልሰጠው። እርሱም ቢሆን መብት እንዳላት ቁርአን እንዲህ ሲል ተናግሯል። በምድር ላይ አንድም ተንቀሳቃሽ የለም፣ በክንፎቹ አየር የሚቀዝፍ በራሪ የለም እንደናንተው ህዝቦች ቢሆኑ እንጂ። ሙሐመድ ሁሉንም ነገር የኔዋን መዲናን ስርዓትና ደንብ ሳይቀር እንዳልነበር አድርጎታል። እርጉሙ ልጆቻችንም ህይወታችንም ቀምቶ ባዶ አስቀርቶኛል። በእኛ ጥቅምና ሁኔታ ላይ እውነት የሚለውን ነገር እያነጸ ነው። ከእንግዲህ ይበቃዋል፣ ዋጋውን እንሰጠዋለን። ስደተኞች መካ ውስጥ የተዉት እንወርሳለን። ቤቶቻቸው፣ ንብረቶቻቸው፣ ልጆቻቸው ሳይቀሩ ከእንግዲህ የእኛ ንብረት ናቸው።